ማይም አይኑ ትልቅ ነው እግዚአብሔር ምስክሬ ነው ማይሞች ነው ያዋቸው እማይ ያክላል አይናቸው እርግብ እኮ አይደል በቃ ፈጣጣጣ ብሎ የማይም አይን ፈጣጣ ነው አንተ ራሱ ምን ሆነ ነው እናት ሰላም ነው አባት አይደለም እዚህ አይደለም ቆይ ሌባ ነህ እንዴ ምን ማለት ነው ልቤ ሰረቅ 09 እሺ ሁለተኛ ሌላ ሌባ የሬሳ ሳጥን እንዴ የዘላለም መኖሬን እየፈለኩኝ ነበር 09 ቆይ ሌላማ አለ ቆይ በምሽ እንደዚህ ምን ታረጋለህ ጨረቃ ሰማያል እንደ ቤቷ 09 Hello. I just came here recently and I was looking for Kabede's house. He told me he lives around here. I tried to call him but his phone is not working. And I was wondering if you can show me his house. Mene? አንተና ሚስቴና ማገጥከው ሀብታም አንተና ሚስቴና ማገጥካት ምን ታካብዳለህ ማለት እኔ እንደደብር እኮ ብዬሽ እኮ አካውንት ብር አስገባውላ እንዴ መቼ አሁን ነው አስገባልኝ እንዴ እና ዛሬስ አላማረም አደግማት ኦሮምኛ ትችላለህ አዎ በሚገባ ጌታዬ ማሊ ቡርኪና ፋሶ ምፈልገው እንደማይጠጣ ማይቅም የማያጨስ የሴት ጓደኛ የሌለው መጽሐፍ የሚያነብና በጊዜ ቤት የሚመጣ እንደዚህ አይነት ወንድ እስር ቤት ነው የምታገኘው ትናንትና ራሴን አሞኛል ብዬ ፖስት ማረኩት ቪዲዮ መጀመሪያ ከሁሉም ቀድመ ላይክ ያረክልኝ የሰፈራችን የሬሳ ሳጥንሻች ምን አስበህ ነው ላይክ ያረክልኝ ይሞታል ብለህ ነው እና ምንድን ነው ታሽሎኛል አልሞትኩም ደመኝነቴን ፍጫለሁ ላይክንም አንሳልኝ በሞትም ካንተ አልገዛም በፊልተር ብቻ ነበረ ቆንጆ ይመስልሽ በአካል ግን በጣም ቆንጆ ነሽ የምር በጣም አመሰግናለሁ እሺ አንዴ ትዊል ደርሽ ልምጣ ሂሳባችን ስንት መጣ እስከ ቲካዌ 2500 ሄሎ ጓደኛዬ በደህና ሰዓት ነው የደወልኩ ባለፈው አብራችሁ ትሰራላችሁ ቲክቶክ ብለ ያስተዋወቀኝ ነይ ዛሬ ብዬ በጋብዛት 2000 ምናምን ብር ልታስከፍለኝ አረ የሆነ ነገር ፍጠር ጓደኛዬ አይሽ እሺ ቆየሁት እንዴ ኧረ አልቆየሽም እኔ አንቺን መጠበቅ ስራዬ አይደል እንዴ ብዙ ቴክስት እየገባልሽ ነው ምን ቴክስት ነው እወድሻለሁ የኔ ሁሉ ነገር እንዴ ምንድነው ድሮውንም ተኔ ጓደኛ ጋር ጠረጥርሽ ነበር ዛሬ ገና በቃ ሞከርኳት አይደል አበረታታ ጀማር ጂባና አበረታታ አኔ ልጅ ፈይሲ እንካስቲ እንደው አንተ ምስጋና የለ ወይዘሮ አስቴር አራፈ ሙዞትን ዞር ያርጉልኝ የልጅ ከይሲ እርኩስ ሄርካዚ ድሮም ሲደቅኑብኝ ገብቶኝ ነበር አባት በእናትህ አባቴ ደደብ
አቤት እንዴ ግምጥም ያማል እንዴ አዋርደኛ አላልሽም እንዴ? እኮ ካርቱኑ ነው አሁን ስለ ካርቱን ማን አወራ? እሺ ተማሪዎች ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባታ ፈጣለ ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድ ፋ ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። አረ ጭራሽ እኔን ልታሳምነኝ ነው። ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? ምን ማይቶኮንድሪያ ኢዝ እሱ ናት። የኔን እያየህ አውራኝ። እግዚአብሔርን ያላውቀውም ቲቸር ዛሬ ነው የሰማሁት ስሙን። የፈጣሪ ያለ። እሺ በቃ ተው፣ እሱን ቀጣዩን አቅርብ። እሺ ሁለተኛ ሄሬና አባቱ ብሎ ነው የጻፈው። ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዙ ትበላሻተለህ እንጂ ምንም እኮ ነው የማይነበበው። ቆይ ማን ነው የጻፈው? እኔ ምንም አውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ? አዎ እግዚአብሔር። እና ምን ሆኖ ነው? ናውጣ ናውጣ። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ።